ሰላም የተወደዳችሁ የኦሌ ስፖርት ቤተሰቦቻችን እግር ኳስን የተመለከቱ መረጃዎችን ልናደርሳችሁ ተገኝተናል። መረጃዎቹ ሁልጊዜ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ መከታተል ትችላላችሁ። በዛሬው ዝግጅታችን የምንዳስሰው የማንቸስተር ደርቢ የጨዋታ ውጤትንና ተጠባቂ የአፍሪካ ዋንጫ የፍጻሜ ጨዋታን በተመለከተ ይሆናል። ከእንግሊዝ ፕሪምየር ሊግ ታላላቅ ደርቢዎች አንዱ የሆነው ማንቸስተር ደርቢ በኦልትራፎርድ የተካሄደ ሲሆን ባለሜዳው ማንቸስተር ዩናይትድ በጊዜያዊ አሰልጣኙ ማይክል ካሪክ መሪነት ማንቸስተር ሲቲን 2-0 በሆነ ውጤት በማሸነፍ አስደናቂ ድል አስመዝግቧል። ይህ ውጤት ዩናይትድን ወደ መሪዎቹ 4 ደረጃዎች ወይም ቶፕ 4 እንዲገባ ሲያደርገው፣ የፔፕ ጋርዲዮላው ማንቸስተር ሲቲ ግን ከሊጉ መሪ አርሰናል ጋር ያለው ልዩነት እንዲሰፋ ያደርገዋል። የጨዋታው ሂደትና ቁልፍ ቁጥራዊ መረጃዎችን ስንመለከት ጨዋታው ገና ከጅምሩ በከፍተኛ ፍጥነት የተጀመረ ሲሆን ዩናይትድ በመጀመሪያዎቹ 3 ደቂቃዎች ውስጥ በሃሪ ማጉዌር አማካኝነት የግንባር ኳስ የሚያስቆጭ ሙከራ አድርጓል። ምንም እንኳን ሲቲ 62% ኳስን በመቆጣጠር የተለመደ ብልጫውን ቢያሳይም ወደ ግብ በመድረስና ድሎችን በመፍጠር ረገድ ግን ዩናይትድ እጅግ ውጤታማ ነበር። ሌሎች ቁጥራዊ መረጃዎችን ስናይ ጎል አስቆጣሪዎቹ ብራያን ምቤሞ በ65ኛው ደቂቃ እና ፓትሪክ ዶርጎ በ76ኛው ደቂቃ ናቸው። የኳስ ቁጥጥርን በተመለከተ ዩናይትድ 38% የኳስ ቁጥጥር የነበረው ሲሆን ሲቲዎች 62% የኳስ ቁጥጥር ነበራቸው። ኢላማውን የጠበቀ ሙከራ በማድረግ በኩል ዩናይትድ 6 ሲያደርግ ሲቲ 1 ሙከራ ብቻ አድርጓል። የተሻሩ ግቦችን በተመለከተ ዩናይትድ 3 ጎሎች በአማድ ዲያሎ እና ብሩኖ ፈርናንዴዝ አማካኝነት ቢያስቆጥሩም ከጨዋታ ውጭ በሚል ምክንያት ተሰርዘውባቸዋል። ታክቲካዊ ጉዳዮችን ስንመለከት የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ማይክል ካሪክ ቡድኑን በ4-2-3-1 አሰላለፍ ወደ ሜዳ ይዞ የገባ ሲሆን ዋናው ስልቱ ጥቅጥቅ ብሎ መከላከልና ፈጣን መልሶ ማጥቃት ላይ ያተኮረ ነበር። እንዲሁም ከአፍሪካ ዋንጫ የተመለሱት ብራያን ምቤሞ እና አማድ ዲያሎ በክንፍ በኩል ያላቸው ፍጥነት የሲቲን ተከላካዮች ክፉኛ ፈትኗል። የመሃል ሜዳ ቁጥጥርን በተመለከተ ካሲሜኖ እና ኮቢ ማይኖ የመሃል ሜዳውን በማፈን ኬቨን ዲብሮይን እና ሮድሪ ነፃነት እንዲያገኙ አድርገዋል። የማንቸስተር ሲቲው አሰልጣኝ ጋርዲዮላ ታክቲክን ስንመለከት ፔፕ ጋርዲዮላ የጉዳት ዜናዎችን ተከትሎ ያልተለመደ የኋላ መስመር ይዞ ቢገባም ቡድኑ በዩናይትድ ከፍተኛ ጫና ምክንያት መቸገሩ ታይቷል። ኤርሊንግ ሃላንድ በዩናይትድ ተከላካዮች በተለይም በሊሳንድሮ ማርቲኔዝ ጥብቅ ቁጥጥር ስር በመዋሉ አንድም ለጎል የሚሆኑ ሙከራ ማድረግ ሳይችል ቀርቷል። የዩናይትድ ሁለተኛ ጎል ሲቆጠር ማቲያስ ኩኛ የቀይ መስመሩን ሰብሮ በመግባቱ በሲቲ ተከላካዮች ዘንድ የነበረውን የመዘናጋት ችግርን አመላካች ነበር። ከጨዋታ በኋላ የተሰጡ አስተያየቶችን ስንቃኝ የማንቸስተር ዩናይትዱ ጊዜያዊ አሰልጣኝ ማይክል ካሪክ ሲናገር በተጫዋቾቼ ኩራት ይሰማኛል። ለደጋፊዎቻችን ይህ ድል ትልቅ ትርጉም አለው። ሲቲን ለማሸነፍ ታክቲካዊ ዲሲፕሊን ያስፈልጋል። እኛም ያንን አድርገናል። 3 ጎሎች ቢሻሩብንም ተስፋ ሳንቆርጥ ታግለን አሸንፈናል ብሏል። ፔፕ ጋርዲዮላ በበኩሉ ዩናይትድ ድሉ ይገባቸዋል። በመልሶ ማጥቃት እጅግ ፈጣን ነበሩ። እኛ ኳስን ብንቆጣጠርም በመጨረሻው የሜዳ ክፍል ላይ ውጤታማ አልነበርንም። የሊጉ ጉዞ ገና ይቀረናል። ከዚህ ስህተትም ተምረን እንመለሳለን ብሏል። የዩናይትዱ ካፒቴን ብሩኖ ፈርናንዴዝ ሲናገር ይህ ድል የመላው ቡድኑ ጥረት ውጤት ነው። አሰልጣኝ ካሪክ ግልጽ የሆነ መመሪያ ሰጥቶን ነበር። በሜዳ ላይም ተግባራዊ ያደርገነዋል። አሁን ትኩረታችን ይህን ጥንካሬ በሚቀጥሉት ጨዋታዎች ማስቀጠል ላይ ነው ብሏል። በጥቅሉ ይህ ድል ለማንቸስተር ዩናይትድ አዲስ ተስፋን የፈጠረ ሲሆን ለሲቲ ደግሞ የዋንጫ ፉክክሩን አስቸጋሪ አድርጎታል። ዩናይትድ አሁን በ35 ነጥብ 4ኛ ደረጃ ላይ ሲቀመጥ ሲቲ በ43 ነጥብ በሁለተኛ ደረጃ ላይ ይገኛል። በመቀጠል በሞሮኮ አስተናጋጅነት እየተካሄደ ያለውን የ2026 የአፍሪካ ዋንጫ እንመልከት። በአፍሪካ እግር ኳስ ታሪክ ውስጥ እጅግ በጉጉት የሚጠበቀው የ2026 የአፍሪካ ዋንጫ የፍጻሜ ጨዋታ እሁድ ጥር 10 ቀን 2018 ዓ.ም በሞሮኮ መዲና ራባት በሚገኘው በታላቁ ልዑል መውላይ አብደላ ስቴዲየም ይካሄዳል። ይህ ጨዋታ የአህጉሪቱ 2 ግዙፍ ኃይሎች የአትላስ አንበሶቹ ሞሮኮ እና የቴራንጋ አንበሶቹ ሴኔጋል የሚገናኙበት በመሆኑ የአንበሶች ፍጥጫ የሚል ስያሜ ተሰጥቶታል። የአህጉሪቱን ብሔራዊ ቡድኖች ታሪካዊ ግንኙነት ስንቃኝ ምንም እንኳን ሞሮኮ እና ሴኔጋል በአህጉሪቱ እግር ኳስ ውስጥ አንጋፋ ቢሆኑም በአፍሪካ ዋንጫ ታሪክ ውስጥ ለፍጻሜ ሲገናኙ ይህ ለመጀመሪያ ጊዜ ነው። ሁለቱ ሀገራት በአጠቃላይ በወዳጅነትና በሌሎች ማጣሪያዎች 32 ጊዜ ተገናኝተዋል። ሞሮኮ 18 ጊዜ አሸንፋለች፣ ሴኔጋል 6 ጊዜ አሸንፋለች። ቀሪዎቹን 8 ጨዋታዎች በአቻ ውጤት አጠናቀዋል። የመጨረሻ ግንኙነታቸው እንደ አውሮፓውያን አቆጣጠር በጥቅምት 2020 በነበረ የወዳጅነት ጨዋታ ሲሆን ሞሮኮ 3-1 አሸንፋ ነበር።
ሞሮኮ በታሪክ የበላይነት ቢኖራትም ሴኔጋል ባለፉት ጥቂት ዓመታት ውስጥ በአህጉሪቱ ያሳየችው ወጥ የሆነ አቋም ጨዋታውን እጅግ ተመጣጣኝ ያደርገዋል ተብሏል። ወደ ፍጻሜው በማለፍ ባደረጉት ጉዞ ውስጥ አስተናጋጇ ሞሮኮ በሜዳዋና በደጋፊዎቿ ፊት አስደናቂ ጉዞ አድርጋለች። በምድብ ጨዋታዎችና በጥሎ ማለፍ ደረጃዎች ላይ ግብ ያስተናገደችው አንድ ጊዜ ብቻ ሲሆን ይህም የተከላካይ ክፍሏ ምን ያህል ጠንካራ እንደሆነ ያሳያል። በግማሽ ፍጻሜው ከናይጄሪያ ጋር በነበረው እጅግ አስቸጋሪ ጨዋታ 120 ደቂቃ ያለምንም ግብ ተጠናቆ በባለተሰጥኦ ግብ ጠባቂ ያሲን ቦኖ ብቃት ሞሮኮ በፔናልቲ 4-2 አሸንፋለች። አጥቂው ብራሂም ዲያዝ በውድድሩ 5 ጎሎችን በማስቆጠር ከፍተኛ ጎል አስቆጣሪ ሆኖ እየመራ ይገኛል። ሴኔጋሎች በበኩላቸው የ2021 ሻምፒዮኖች የነበሩ ሲሆን ባለፉት 4 ውድድሮች ለሶስተኛ ጊዜ ለፍጻሜ ደርሷል። በግማሽ ፍጻሜው ከግብጽ ጋር በነበረው ታሪካዊ ፉክክር ሳዲዮ ማኔ በ78ኛው ደቂቃ ላይ ባስቆጠራት ብቸኛ ግብ 1-0 አሸንፈው ለፍጻሜ በቅተዋል። ሴኔጋሎች በውድድሩ በሙሉ ጎል ሳያስቆጥሩ የወጡበት ጨዋታ የለም። ይህም የማጥቃት ጥንካሬያቸውን ያሳያል። የቡድኖቹን ታክቲካዊ አማራጮችን ስንመለከት በሞሮኮ በዋሊድ ሬግራጉ እየተመራች የኳስ ቁጥጥርንና የመከላከል ስርዓትን መሰረት ያደረገ ታክቲክ ትከተላለች። ናይፍ አጉየርም እና አዳም ማሲና ጠንካራ የመከላከል ግንብ መስርተዋል። አሽራፊ ሐኪም ከመስመር ወደ ማጥቃት በመግባት ትልቅ ሚና ይጫወታል። በመሃል ሜዳ ኤል ሃኑስ እና ሳይበሪ የፈጠራ ብቃታቸውን ተጠቅመው ለብራሂም ዲያዝ የግብ ዕድሎችን ፈጥረዋል። እንደ ችግር የሚነሳባቸው አዜንዲ አውናይ በጉዳት ምክንያት አለመሰለፉ በመሃል ሜዳው የኳስ ፍሰት ላይ ክፍተት ሊፈጥር ይችላል። ሴኔጋል በፓፕ ቲያው እየተመራች በፍጥነትና በአካል ብቃት ላይ የተመሰረተ ሃይፕሬሲንግ አጨዋወት ትከተላለች። በማጥቃት በኩል ሳዲዮ ማኔ እና ኒኮላስ ጃክሰን የሞሮኮን ተከላካዮች በፍጥነት ለማስጨነቅ ይሞክራሉ። እንደ ችግር የሚታየው የመሃል ተከላካዩ ካሊድ ኢሉባሊ እና አማካዩ ሀቢብ ዲያራ በቅጣት ምክንያት ለፍጻሜ ጨዋታ አይሰለፉም። ይህ በሴኔጋል የኋላ ክፍል ላይ ትልቅ ክፍተትን ሊፈጥር ይችላል ተብሏል። የጨዋታው ተጠባቂ ውጤትን ስንቃኝ ሞሮኮ ከ49 ዓመታት በኋላ ለሁለተኛ ጊዜ ዋንጫውን ለማንሳት በደጋፊዎቿ ከፍተኛ ጫና ላይ ተስፋ ላይ ትገኛለች። በሌላ በኩል ሴኔጋል የኩሊባሊን አለመኖር ተቋቁማ ዋንጫውን ለማስጠበቅ ትፋለማለች። ጨዋታው በመሃል ሜዳ ፍልሚያ ላይ የሚወሰን ሲሆን የኢብራሂም ዲያዝ እና የግል ብቃትና የሳዲዮ ማኔ ልምድ ለሀገራቸው ወሳኝ ይሆናሉ። ብዙ ተንታኞች ጨዋታው በጠባብ ውጤት ወይም ወደ መለያ ምት ሊያመራ እንደሚችል ግምታቸውን ሰጥተዋል። ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ስትከታተሉን ስለቆያችሁ እናመሰግናለን። ድጋሚ ያገናኘን ኖስፔሞስ